ቀይ ሽንኩርት ለሁሉም ሰው አይሆንም? ልታውቋቸው የሚገቡ 5 የቀይ ሽንኩርት የጎንዮሽ ጉዳቶች። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ እንደምን ሰነበታችሁ? ዛሬ ይዘንላችሁ የቀረብነው ርዕስ በእያንዳንዳችን ቤት ስለማይጠፋና የኢትዮጵያ ምግብ ጣዕም መሠረት ስለሆነው ቀይ ሽንኩርት ነው። ቀይ ሽንኩርት በወጣችን፣ በጥብሳችን እንዲሁም በሰላጣ ውስጥ በብዛት የምንጠቀመው ተወዳጅ አትክልት ነው። ስለ ጥቅሙ ብዙ ተብሏል፣ ብዙ ሰምተናል። በሽታን ይከላከላል፣ ለፀጉር ይጠቅማል፣ አንቲኦክሲዳንት ነው። ይህ ሁሉ እውነት ነው። ነገር ግን ቀይ ሽንኩርት ለሁሉም ሰው ይሰማማል ወይ? ከመጠን በላይ ብንበላው ምን ይፈጠራል? በተለይ ጥሬውን በሰላጣ ውስጥ የምንበላ ሰዎች ምን አይነት የጤና እክል ሊገጥመን ይችላል? በዛሬው ቪዲዮአችን ስለ ቀይ ሽንኩርት ብዙም የማይወሩትን የጎንዮሽ ጉዳቶችና ማንን እንደሚጎዳ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ መሆኑን አይርሱ። ወደ ዝርዝር ጉዳዩ እንለፍ። የሆድ መነፋትና ጋዝ፣ ብሎቲንግ ኤንድ ጋዝ። የመጀመሪያውና በብዛት የሚከሰተው የቀይ ሽንኩርት ጉዳት የሆድ መነፋትና ጋዝ ነው። ቀይ ሽንኩርት በውስጡ ካርቦሃይድሬቶች ይዟል። ነገር ግን እነዚህ ካርቦሃይድሬቶች በቀላሉ የሚፈጩ አይደሉም። ሳይንሱ FODMAPs ብሎ ይጠራቸዋል። በቀላሉ ለማስረዳት ያህል እነዚህ ንጥረ ነገሮች በትንሹ አንጀት ውስጥ በትክክል ሳይፈጩ ወደ ትልቁ አንጀት ያልፋሉ። እዛ ሲደርሱ በባክቴሪያዎች አማካኝነት ይቦካሉ። ይህ የመቦካት ሂደት ደግሞ በሆድ ውስጥ ከፍተኛ ጋዝ ይፈጥራል። በተለይ IBS ወይም የአንጀት መቆጣት ያለባችሁ ሰዎች ቀይ ሽንኩርት በተለይ ጥሬውን ስትበሉ ሆድ መነፋት፣ ቁርጠት እና ተቅማጥ ሊያጋጥማችሁ ይችላል። ለእነዚህ ሰዎች ሽንኩርትን አብስሎ መብላት የተሻለ አማራጭ ነው። የሆድ ማቃጠልና አሲድ፣ heartburn and acid reflux። ሁለተኛው ጉዳት ከጨጓራ ጋር ይያያዛል። የሆድ ወይም የደረት ማቃጠል ያጋጥማችኋል? እንግዲያውስ ቀይ ሽንኩርት ለዚህ ችግር አንዱ መንስኤ ሊሆን ይችላል። እንዴት? ቀይ ሽንኩርት የጨጓራ መግቢያ ጡንቻን lower esophageal sphincterን ዘና እንዲል ወይም ሪላክስ ያደርጋል። ይህ ጡንቻ ከተላላ ደግሞ በጨጓራ ውስጥ ያለው ጠንካራ አሲድ ወደ ላይ ወደ ጉሮሮ ይመለሳል። በዚህም ምክንያት የደረት ማቃጠል ስሜት ይፈጠራል። በተለይ ማታ እራት ላይ ጥሬ ቀይ ሽንኩርት በዝቶበት ከተመገባችሁ እና ወዲያው ከተኛችሁ ሌሊቱን በሙሉ አሲዱ ሲረብሻችሁን ያድር ይችላል። ስለዚህ የጨጓራ አሲድ ችግር ያለባችሁ ሰዎች ቀይ ሽንኩርትን መቀነስ ወይም ማስወገድ ሊኖርባችሁ ይችላል። የመጥፎ አፍ ጠረን bad breath ወይም ሃሊቶሲስ። ይህኛው የጤና ጉዳት ሳይሆን የማህበራዊ ህይወት ጉዳት ነው። ቀይ ሽንኩርት ልክ እንደ ነጭ ሽንኩርት ሁሉ ሰልፈር የተባለ ጠንካራ ሽታ ያለው ንጥረ ነገር ይዟል። ሽንኩርቱን በልተን ከጨረስን በኋላ እንኳን ሽታው ለረጅም ሰዓት ካፋችን አይጠፋም። የጥርስ ሳሙና ብንጠቀም እንኳን ሽታው ሙሉ በሙሉ ላይጠፋ ይችላል። ምክንያቱም ሽታው የሚመጣው ከጥርሳችን ብቻ ሳይሆን ሽንኩርቱ ተፈጭቶ ወደ ደም ውስጥ ከገባ በኋላ በሳምናችን በኩል በአተነፋፈስ ስለሚወጣ ነው። ወደ ስብሰባ፣ ቃለ መጠይቅ ወይም ወደ ህዝብ መሃል የምትሄዱ ከሆነ ጥሬ ቀይ ሽንኩርት ከመመገብ መቆጠብ ብልህና ነው። መፍትሄው ምንድን ነው? ፓርስሊ ማኘክ ወይም ሎሚ መጠቀም ሽታውን በትንሹ ሊቀንሰው ይችላል። የደም ስኳርና መድኃኒት መስተጋገር drug interactions። ይህ ነጁብ ለስኳር በሽተኞችና ለመድኃኒት ለሚወስዱ ሰዎች ወሳኝ ነው። ቀይ ሽንኩርት በተፈጥሮ የደም ስኳርን ለመቀነስ ባህሪ ያለው። ይህ ጥሩ ነገር ሊመስል ይችላል። ነገር ግን የስኳር መድኃኒት የምትወስዱ ከሆነና በተጎዳዳይ ከፍተኛ መጠን ያለው ቀይ ሽንኩርት የምትመገቡ ከሆነ የደም ስኳራችሁ ከመጠን በላይ የሚያንስ ወይም ሃይፖግላይሲሚያ ሊሆን ይችላል። በተጨማሪም ሽንኩርት ደምን ማቀነን ባህሪ ስላለው የደም ማቀነን መድኃኒቶችን ከሚወስዱ ሰዎች ጋር መስተጋገር ሊፈጥር ይችላል። ስለዚህ ማንኛውንም አይነት መድኃኒት ከምትወስዱ ከሆነ በአመጋገባችሁ ላይ ስለሚኖረው ተጽዕኖ ሐኪማችሁን ማማከር ተገቢ ነው። የአይንና የቆዳ መቆጣት eye and skin irritation። ሽንኩርት ስንከትፍ አይናችን እንደሚያለቅስ እናውቃለን። ነገር ግን ጉዳቱ ከመከተፍ ብቻ ላይ ቆም ይችላል። አንዳንድ ሰዎች ለሽንኩርት አለርጂክ ናቸው። ሽንኩርት ሲነኩ ቆዳቸው ሊቀላ፣ ሊያሳክካቸው ወይም ሽፋት ሊያወጣ ይችላል። እንዲሁም ሽንኩርት ከከተፋችሁ በኋላ እጃችሁን ሳታጠቡ አይናችሁን ብትነኩ ከፍተኛ የሆነ ማቃጠልና መቀላት ጉዳት ሊያደርስ ስለሚችል ጥንቃቄ ማድረግ ያስፈልጋል። መፍትሄው ምንድን ነው? ታዲያ ቀይ ሽንኩርት መብላት እናቁምም? በፍጹም። ቀይ ሽንኩርት እጅግ ጠቃሚ ምግብ ነው። ዋናው መፍትሄ አጠቃቀማችንን ማስተካከል ነው። አብስሎ መብላት። ቅድም እንደጠቀስነው ጥሬ ሽንኩርት ለሆድ መነፋትና ለጨጓራ ህመም ዋናው ተጠያቂ ነው። ሽንኩርቱን በደንብ ስናበስለው በውስጡ ያሉት ጋዝ ፈጣሪ ንጥረ ነገሮች ይሰበራሉ።
ለመፈጨትም ይቀላል። መጠን መቀነስ። በተለይ የጨጓራ ህመም ካለባችሁ መጠኑን ቀነስ አድርጉ። ውሃ ውስጥ መዘፍዘፍ። ጥሬውን ለሰላጣ መጠቀም ከፈለጋችሁ የተከተፈውን ሽንኩርት ለ10 ወይም ለ15 ደቂቃ ቅዝቃዜ ውሃ ውስጥ ዘፍዝፋችሁ ማቆየት። ይህ ሂደቱ ሽንኩርቱን አቃጣይነትና ጠንካራ ሽታውን ይቀንሳል። ማጠቃለያ። በአጠቃላይ ቀይ ሽንኩርት ለጤናችን ጠቃሚ ቢሆንም ልክ እንደ ማንኛውም ነገር ሲበዛ ወይም ለተወሰኑ ሰዎች ጉዳት ሊኖረው ይችላል። ሰውነታችሁን ማዳመጥ ወሳኝ ነው። ሽንኩርት በበላችሁ ቁጥር ምቾት የሚነሳችሁ ከሆነ ግዴላ አብስላችሁ መብላት ወይም መጠኑን መቀነስ አለባችሁ። እናንተስ ቀይ ሽንኩርት ጥሬውን መብላት ትወዳላችሁ ወይስ የሆድ ህመም ያመጣባችኋል? ልምዳችሁን ኮሜንት ላይ አጋሩን። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ እናደርጋለን። ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለዘመዶቻችሁ ሼር በማድረግ አዳርሱ። በቀጣይ በሌላ ጠቃሚ የጤና ቪዲዮ እስክንገናኝ ቸርን ሰንብት። ሰላም።